ሚኒሊክ ተነስቶ ባያነሳ ጋሼ ይህን ጊዜ አበሻ አይበላም አንባሻ እያለ ነው ያስተማረ። በሁለተኛው የዓለም ጦርነት ጊዜ ራሱ ለሂትለር ፊሊተር ጠላ እየገዛ አፄ ኃይለ ሥላሴ ይልክለት ነበር በፈረስ ብሎ ነው ያስተማረ። ቲቸር በእውነቱ አዋርደህናል። እሺ እንዴ እሱ ብቻ አይደለም አፄ ቴዎድሮስን ጥይት ሳይሆን አረቄ ነው የጠጣው። መንግስቱ ኃይለማርያምን ራሱ ከስልጣን በመሰላል ነው የወረደው። ከሀገር የወጣው ራሱ ከስልጣን በወረደበት መሰላል ነው እያለ ነው ሲያስተምረን የነበረው። ቲቸር አዋረድከን። እሱ ብቻ አይደለም የሆነ ቀን ፊዚክስ አስተማሪ ቀርቶ በሱ ፔሪድ ገባ። ሂስትሪ አስተማሪ ነው የሰውዬ። ከዛ ገባና ኒውትሮን፣ ፕሮቶን፣ ኤሌክትሮን እያለ ስለ ኤሌክትሪክ ሲያስተምረን አንዱ ተማሪ እጁን አወጣና ስለ ቤቱ ችግር ጠየቀው። ምጣዳችን ቶሎ አትሰማም ብሎ ሲጠይቀው እሱ ምንድነው ያለው? አንተ ሞክረው አባቲ ሞክረው ምናምን ሞክረው አለ። ከዛ ሁላችሁንም ካልሰማህ ምጣዱ ዱነግ ነው ማለት ነው ምጣዱ። ስለዚህ ምጣዱ እንዲሰማ ግዴታ ታስሮ መፈታት አለበት ወይ ደግሞ ድሪል ዘበን መቀበጥ አለበት እያለ ከአንድ አስተማሪ ይጠበቃል። በእውነት እኔ ስለሚያወራው ነገር ምንም አላውቅም። ሲጀመር አንተ ፊዚክስ አስተማሪ ና ሂስትሪ ምን አገባ ምን አግብቶ ታስተምራለህ? እሱን ደግሞ ገላምጦናል ቲቸር ገላምጦናል። የተጎዳ ሰው የለም? አደጋ የደረሰበት ሰው የለም? ለጊዜው የለም። የተዋጨረም የደማም ምናምን የለም ቲቸር። እሱ ግን መባረር አለበት። እናባረዋለን። አንተ ኢራን ግን በጣም ከባድ ነች። ይኸውልህ አንዴ ከተኮሰች ሀገሪቱ ላይ ያሉት ሸሚዞች እንዳለ ቀጥ ነው የሚሉት። ደግሞ ተኩስ ብቻ ነው የምንችለው ሹሩባ አንችልም የሚል ዜና አቋጥተው እሱን እያነበብኩ። አዎ ስራ ራሱ እዛ ከሰራ ቶሎ ነው ሀብታም የምትሆኑ። ተተኩስ ስታፈነዳ ራሱ ይኸውልህ አንዴ ስባ አፈንድታ ማለት ነው ሁሉም ነው የሚያጨሰው። የሆነ ጊዜ ራሱ 17 ቡሪ በአንድ አፈንድታ ዓለም ጉድ ሲል አንድ ያደረው የሚገርም እኮ ነው። መሪያቸው ራሱ በቅርቡ ቲቪ ላይ ቀርቦ ትቦ ነው የምናፈነዳው ሲሉ ተናግሮ። ትቦ አንተ ትቦ በጣም ከባድ ነገር እኮ በዚህ አይነት በቅርቡ ፋንዲሻ ፈንድተው ጎረቤት ሀገሮች አረብ ሀገሮቹ ማስያዙ አይቀርም በረኛ እንዴ ታንኮች ራሱ ወደ ባንኮች ይግቡ እኮ ሚል ዜና አንብቤያለሁ። ሊዘረዝሩት ነው ማለት ድሮን አድርገው ማለት ነው የሚዘረዝሩት። አንተ ድሮናቸው እኮ ማለት ነው ፈንጂ አይደለም ጨዌ ነው የሚጠራው። የሆነ ዲዚ 7ኤክስ ምናምን የሚባል ድሮን ሁላ ነበራቸው። ከየሷጁ ቤት ነው ቆሻሻውቱ እያለችው ቆሻሻ ሰብስቦ ወስዶ ገንዳ የሚጥለው ማለት ነው። ስትል ግን ማክሸፊያ አይኖረውም መቃወሚያ ይኖረዋል። መቃወሚያ ግን በድምጽ ብልጫ ነው የሚሆነው። ስትቃወም በሰላማዊ ሰልፍ መሆን አይችልም። ይቻላል ግን ሰልፉ ወይ የታክሲ ነው ወይ የሸማቾች ነው የሚሆነው። እንዴ እሺ በቃ እኔ የሸማቾች ልሰለፍ፣ አንተ የታክሲውን ተሰለፍ። በቃ ሲደርስሽ ደውዪ። እንዴ ሜክሲኮ ብፌ አይደል እንዴ? አማርጠ ከቀጭን ኮፍራም ከጠይም ከጥቁር ከቀይ አማርጠ እኮ ነው የምትበለው። እባክህ እየነገርኩ ግን ስትበላ በጣም መጠንቀቅ አለብህ። ባለፈውን አንዷን አይቼ በሏት። እዚህ ጋር ቀጣይለም ነፍስ ውጪ ነፍስ ግቢ አነቀኝ ነው ሳስበው ብር አድርጋለች። ለክ አንገቷ ላይ ሳይል እጇ ላይ ሳይል እግሯ ላይ ቶሎ ዩጋንዳ አረገችው። ገባኝ እኔ ይሄን ያወጣው የዘንድሮ ሴት ብሩን የቱ ጋር እንደሚያረጉት አታውቁም። አንዷን ራሱ ትላንትና አይቼ በጣም ታምራለች። ስልቅጥ አድርጌ ነው የበሏት። ከዛ ቤት ስገባ ሆድ ቁርጠት በሆድ ቁርጠት ተቅማጥ በተቅማጥ ለካ ሜካፑ ነው እንዴ። እየተጠነቀቅ እንጂ እሱማ ግድ ነው። እንዴት ነው አንተ ግን ለመድክ መብላቱን በስትክክል? አዎ በስነ ስርዓት ነው እንጂ መብላት ከሰው አልፌ ቁማር መብላት ጀምሮ። ጀግና ለነገሩ እሱ የከፈተውን ጉሮሮ እኮ ሳይዘጋ አይደለም እኮ እግዚአብሔር ይመስገን። ሳምበላን አርመጪ እኔ የምልህ ነገ ልጋብዝ። የት ቦሌ ልጋብዝ? እኔ እኮ ቁርስ እኮ ጾም ላይ እኮ አልበላም እኮ። ባይሆን ዛሬ ማታ ጨረቃ ሙሉ ስለሆነች ፓርቲ ተዘጋጅቷል እንዳትቀር። የት? አውቶቢስ ተራ ነው። ይኸውልህ ካንተ የሚጠበቀው ጥርስን ቦርሸ ብቻ መምጣት ነው። ይሄን ህዝብ ቅማል በቅጫም እናደርገዋለን። እንዳትቀር በቃ ማታ እንቀር። ሰላም ነው ጋሽ? እንዴ ምንድነው እንዴ? እንትን ማራዘሚያና ማቆሚያ ያለ ብሎኝ ነበር። ታዲያ ምንድነው የምታዝልኝ? ቆፍጠን ብለህ አትጠይቅም እንዴ? ምን ያሽቆጠቁጣል? እንት ያዝ መድኃኒቱ ነው። ምን ላድርግ? ነቅንቀህ መጨለጥ ነው። ከዛ 6 ሊትር ውሃ እንኳን ብትጠጣ እኔ ጅም የሚያደርገኝ ሰው ነው የምፈልገው። ወየ እኔ እሰራለሁ። ምንድነው የቀን ስራችን አይደል እንዴ? አንተ ውሻ ጭራሽ ወዛደር ሆነ ነው። ወዛደር እኮ አይደለም የኔና አንተ የሥራ ፍቅር እኮ ኑሮኝ እኮ ነው። ወዛደር ሆኜ እኮ አይደለም። ካሁን በኋላ ጠግቢ እንዳትስ በቃ ዘበልኝ አይደለም። እሺ ያመጣሁልሽ ስጦታ እንኳን ቢያንስ ተቀበይና ከዛ አይደለም ከኬን አይደለም። ይኸውልህ አንቺ የሚገርም ኢንፊኒክስ ሆት 16 ፕሮ ፕለስ ይባላል። አዲስ የመጣ ያበደ ስልክ ነው። የአይ ፊውቸሩ በቃ አጠይቅኝ ፎን የሚያደርግሽ እኔ ለራሱ ባለሀብት ነው የሚያስመስለኝ። ከካብኔ በጣም የሚገርም ስልክ ነው። እኔ ካሪው ጂቢው በቃ ትወጪዋለሽ። አሁን አንቺ እንደዛ እኮ ነው። እሺ ጠብቂ በቃ እኔ ደርሼ መጣሁሽ። ወይኔ ስልኬ እንዴት ነው ወንድማችን? ምንድነው? እናቴን አደራሽ ስንቱን ያሳደገችኝ እናቴን አደራ አንድ ነገር ክፉ እንዳይነጋት። ምን ሆነ ነው? ማታ ከስራ ስወጣ በቃ የመናጤ ልጅ ብሎ ሰደበኝ። እኔ ደግሞ ነፍስ ያደኩበት ነው
እግሩን ቀረጥኩት በገጀራ ተጨካኝ ነህ ግን እንኳን የሚያረክ እኔ እሱ እኮ አይደል በግዴሌ እኮ አይደል የሚጸጽተኝ የሁለት ልጆች አባት እኮ ነው ሰውዬው ሁለት ልጅ ያላባት አስቀረ እኔ ችግር የለውም ከ15 ዓመት በኋላ ምናምን መውጣት አይቀርም ግን 3000 ብር ነው ያለብኝ አንተ ጋር ብድር የሆነ ለግላግል ይመጣል አራት ጥርሱን ስላሸር ምን ማለት ነው 3000 ብር አንተ ኬት ነው ምን ነው ከብላችሁ የለ እናንተ ምን ነው ታውቁ ጓደኝነት ለመቼ ነው እኔ እዚህ ነገሩ እኔ ለኝም ላሲ ኪሱን ታውቁ የለ እንዴ ልጁ ታውቃለህ የእናንተ ጓደኝነት ታራ ምን ላይ ነው ማኔት ሰጣሽሮ ዘግኖ ይገባው ምንድን ማኔት ሰጣሽሮ ዘግኖ ይገባው ምንድን ነው ባልንጀራ ላይ ሽሮ ይዘገምኩት ማማ በሉት ደግሞ ያበዙታል አንተ በክት ምንድን ነው ሽሮና ነፍስ ነው የሚገናኘው ምን ባክሽ የነማማ በሉት እኮ ነው የነሱ ሽሮ ደግሞ ቅመም አለው አንድ ዘግኜ በበላሁት እኮ ነው እንደዚህ ያሳስሮኝ እኮ 24 ሰዓት ሊሞላኝ ነው አንተ ሽሮና ሽሮ ነፍስ ምንድነው አሁን እኮ ኑሮ ውድነት እኮ ነው ኩላሊት በሉት እኮ የሽሮ ዋጋ እኮ ላይ አንተ እውነትማ አለው እኮ ግን እኮ ሽሮና ኩላሊት እኮ ኩላን አልዋጋው እኮ ቅመሙ ላይ ተሽዋላ ቅመም አላቸው ምናምን አላቸው ያበደ እኮ ነው ሽሮአቸው እኮ የሚገርም እኮ ነው በእናትህ ቤቴን ብዬ ስገባ ሽሮአቸውን ቀምሽ ኧረ እባክሽ በጣም ያበደ ነው በቃ ምንም ሳትይዙ ሊመጣችሁ አረ ማን የሚበላ አንዴ እንዴት አባቷ ነው የምታምረው አረ ኪድዛ ተስተስተስተስ እንዴት አባሽ ነው የምታምረው በላት ስልኬ ልስጥሽና ደውይልኝ እየወገቤን እየጫማዬን እየንተር አይደለም እንዴ መኖሪያነት አንዴ በሰፈራችን ወንድሜ ሰዋው በቃ በጣም ወዳለሁ አዝናለሁ በገነት እንገናኝ ወደዛ ይታንቺ ደግሞ ያታፍረ እስከ መቼ ነው እያከኩ ምኖረዋ የሰለጠኑት ሀገር ቻይና ብትል አውስትራሊያ ብትል አሜሪካ ብትል ባላቸው ነገር ነው በቃ እየሰሩ የሚኖሩት በቃ ይችል 300 ብር ተከራይቻለሁ የኢትዮጵያን ህዝብ አስደምሜ ትርፌ ነው ማገኘው ይላል አባቴ ነው ያጥበብናት ሸዋ በላት እኮ ድረሽላት እንጂ ልትበይ አረ ምን ድሮም ኢትዮጵያ ውስጥ ጥበብ ያለው ሰው ምንም አይቀር ነስኪ አዳር እንዴ ነሽ በእናትህ ብለበለ መድፍ ባደጉት ሀገራት እኮ የኛ ወደ ኢትዮጵያ አስገባ ነው እንዴ ምንድን መድፍ በቃ ላቀንቅንልሽ ነው ኢትዮጵያ ውስጥ የተመቸሽን ዘፈን ንገሪኝ ፏል አድርግሽና የሆነ ነገር ትወርጅልኛለሽ መልካ እንደዛ ከሆነ የማን ነው የቴድሮስ ታደሰና የስቲፋኖስ ቶማስ ማሻፕ ያደርጉትን ዘፈኝ ምንም ችግር የለውም አባቴ የፈጠነ ዘፍናለሁ ብለህ እዚህ ነው ክላክስ ታወጣለህ እንዴ ማለት ነው ጉንፋን እኮ ይዞኝ ነው እዚህ እና ዘፈን እንጂ በስነ ስርዓት እሺ አንዴ ብቻ አድድ ስጪ ጉንፋን ነው በእናትሽ ለሊት ስቱዲዮ ስለነበር አይነት ልጅ ነው በእናትህ ይሄሽ ነው መዘፈንልሽ አሁን ብራዘሬ እንዳትለኛሁ ፍቅርሽ ይረታ መላሳት አይለኔ ምንድነው ወንድሜ ምንድነው ግማታ አይደለም እኮ ሰላም መጣላት እኮ ተጣሉ ግን ቂጡን እኔ ነኝ ሞጋው ያማችኋል ወይኔ በቃ ወንድ ማጣት ያ ሁሉ ነገር እያለ ያማል ለቃስ ብላ አትሄድም እንዴ ምንድነው አንተ እየሮጣችሁ የምትወጡት ምንድነው አፈሳ ወጣት እየታፈሰ አሮጥም እንዴ ስንት አመት ሮጥኩኝ ስንት አመት እንዴ አገሬን አስጠራለሁ ለነሱ የሮጥኩትን ሩጫ ብሮጣው አሮጥም የመጣ ቁም እንዳትበላሻል አራጭራሽ ላይ በላይ ስለሆነ ነው እንጂ ሽንኩርቱ ከ5 ብር አይቀርስም ያውነት ወይ የኔ ወጣምሻ ከሩ ነው እየሮጠ ያዛቸው ጭራሽ አምዳት አርሰባችኋል ይሄ ነው እንደሚይዘው ጭራሽ ወጥቷል በዚህ ነው ውድነት እንኳን ታፊሽ እንደውም ቀልያለሁ በሽንኩርት አርዋጋም እንኳን እንትን አጥፊ ሽንኩርት አምባመስ ሽንኩርት አምባ